አምስቱ የፍቅር ስነ አእምሯዊ ጽንሰ ሐሳቦች። ሰዎች ለምን በፍቅር ይወድቃሉ? አንዳንድ የፍቅር አይነቶች ለረጅም ጊዜ የሚቆዩትስ ለምንድን ነው? አንዳንዶቹ ደግሞ ጊዜያዊ ወይም ዕድሜያቸው አጭር ነው። ፍቅር የሰው ልጆች መሠረታዊ ስሜት ነው፣ ግን እንዴትና ለምን እንደሚከሰት መረዳት ቀላል አይደለም። አሁንም ብዙዎች ስለ ፍቅር ስሜት የበለጠ ለማወቅ ሙከራ ያደርጋሉ። እናንተም ከነዚህ ሰዎች አንዱ ከሆናችሁ እኔ ለዛሬ የስነ ልቡና ባለሙያዎችና ተመራማሪዎች ፍቅር እንዴት እንደሚፈጠርና እንዴት እንደሚጸና ለማብራራት ካቀረቧቸው ዋና ዋና ንድፈ ሐሳቦች መካከል አምስቱን አቀርብላችኋለሁ። ተከታተሉኝ። 1. መውደድ ወይም ማፍቀር። በ1970 የስነ ልቦና ባለሙያ የሆኑት ዚክ ሩቢን በመውደድና በማፍቀር መካከል ስላለው ልዩነት ማብራሪያ አቅርበዋል። አንዳንድ ጊዜ ለሌሎች ከፍተኛ አድናቆት ይኖረናል። በዚህም ምክንያት ከነዚህ ሰዎች ጋር ጊዜ ማሳለፍ ያስደስተናል፣ እናም ከነሱ ጋር መሆን እንፈልጋለን። እንደ ሩቢን አባባል ይህ መውደድ ነው እና ፍቅር ለመባል ብቁ አይደለም። ፍቅር በጣም ጥልቅ፣ የበለጠ ኃይለኛ ስሜት ነው። ለአካላዊ ቅርበትና ግንኙነት ከፍተኛ ትኩረት ያደርጋል። የሚዋደዱ ሰዎች እርስ በራሳቸው ይደሰታሉ። አፍቃሪ ሰዎች ደግሞ ለሌላው ሰው ፍላጎት ያስባሉ፣ ይጨነቃሉ። ሩቢን ሮማንቲክ ፍቅር በሶስት አካላት የተዋቀረ ነው ብለው ያምናሉ። 1. ቅርርቦች፣ ትስስርና ጥገኛ ፍላጎቶች። 2. የመረዳት ቅድመ ዝንባሌ። 3. የብቸኝነትና የመመጥመጥ ስሜቶች ናቸው። በእነዚህ ነጥቦች ላይ በመመስረት ሩቢን አንድ ሰው ለሌሎች ያለውን አመለካከት ለመገምገም መጠይቅ አዘጋጅቶ በሰራው ጥናት ላይ ለመውደድና ለማፍቀር ጽንሰ ሐሳቡ ድጋፍ እንዳደረገለት ተገንዝቧል። 2. የፍቅር ቀለም ሞዴል። የስነ ልቡና ባለሙያው ጆን ሊ በ1973 ዘ ከለርስ ኦፍ ላቭ በሚለው መጽሐፉ ላይ ሌላ የፍቅር ንድፈ ሐሳብ አቅርቧል። ይህም የፍቅር ዘይቤዎችን ከቀለም ጋር በማነጻጸር ነው። የቀለም ንጽጽሩ ራሱ ሰፋ ያለ ጊዜ ስለሚያስፈልገው በሌላ ዝግጅት የምዳስሰው ሆኖ የጆን ሊ ሶስቱን የፍቅር አይነቶች ወደ መዘርዘሩ አልፋለሁ። ጆን ሊ የፍቅር አይነቶችን 3 ቦታ የከፈላቸው ሲሆን ኢሮስ፣ ሉዶስና ማከማቻ ሲል ሰይሟቸዋል። ኢሮስ የሚለው ቃል የመጣው ከግሪኩ ቃል ሲሆን ትርጉሙም ስሜታዊ፣ አጥብቆ መሻት ወይም አጥብቆ መፈለግ ማለት ነው። ሊ ይህ አይነቱ ፍቅር አካላዊና ስሜታዊ ስሜቶችን እንደሚጨምር ጠቁሟል። ለአንድ ተስማሚ ሰው ፍቅርን ይወክላል። ሉዶስ ደግሞ ሉዶስ ከሚለው የግሪክ ቃል የመጣ ሲሆን ትርጉሙም ጨዋታ ማለት ነው። ይህ የፍቅር አይነት እንደ ጨዋታ አዝናኝ ነው። ይህን የፍቅር አይነት የሚያሳዩ ሰዎች ለቁርጠኝነት ዝግጁ አይደሉም፣ እናም ከመጠን በላይ ላለመቀራረብ ይጠነቀቃሉ። ስለዚህ ፍቅርን እንደ ጨዋታ ማየትን ይወክላል። 3ኛው ማከማቻ የመነጨው ከግሪኩ ቃል ሲሆን ትርጉሙም ተፈጥሯዊ ፍቅር ማለት ነው። ይህ የፍቅር አይነት በወላጆችና በልጆች መካከል፣ በወንድማማቾችና በእህታማቾች እንዲሁም በሰፋፊ የቤተሰብ አባላት መካከል የሚፈጠርን የቤተሰብ ፍቅርን ያካትታል። ይህ ፍቅር ጓደኝነትንም ሊያዳብር ይችላል። ፍላጎቶችና ቃል ኪዳኖችን የሚጋሩ ሰዎች ቀስ በቀስ እርስ በርስ ፍቅርን ይፈጥራሉ። ስለዚህ ይህ ፍቅር ጓደኝነትን ይወክላል። ቀለሞችን በማጣመር ሌሎች ቀለሞችን ለመፍጠር እንደሚቻለው ሁሉ ሊ ከጊዜ በኋላ ጥናቱን በማስፋት 3 የመጀመሪያ ደረጃ የፍቅር አይነቶችን በማጣመር 2 ደረጃ የፍቅር አይነቶችን መፍጠር ችሏል። ስለዚህ
በ1977 ሊ የፍቅር አይነቶችን ወደ 6 አስፋፍቷል። ሶስቱ አዳዲስ የሁለተኛ ደረጃ የፍቅር አይነቶች ማኒያ የኢሮስና ሉዶስን በማጣመር የብልግና ፍቅርን የሚወክል፣ ፕራግማ የሉዶስ እና ማከማቻን በማጣመር ተጨባጭና ተግባራዊ ፍቅርን የሚወክል፣ አጋፔ የኤሪስ እና ማከማቻ በማጣመር ከራስ ወዳድነት ነፃ የሆነ ፍቅርን የሚወክል አጋፔን በመፍጠር 6 አይነት እንዲሆኑ አድርጓቸዋል። 3 ማዕዘን የፍቅር ጽንሰ ሐሳብ እንደ አውሮፓ አቆጣጠር በ1986 የስነ ልቡና ባለሙያ የሆነው ሮበርት ስተንበርግ የፍቅር 3 ማዕዘን ጽንሰ ሐሳብን አቅርቧል። በዚህ ጽንሰ ሐሳብ መሰረት ፍቅር 3 ክፍሎች ሲኖሩት 1 መቀራረብ፣ 2 ስሜት፣ 3 ቁርጠኝነት ናቸው። የእነዚህ 3 አካላት የተለያዩ ጥምረቶች ደግሞ ሌሎች የተለያዩ የፍቅር አይነቶችን ያስገኛሉ። ለምሳሌ መቀራረብን እና ቁርጠኝነትን በማጣመር ሩህሩህ ፍቅርን፣ ስሜትና መቀራረብን በማጣመር ሮማንቲክ ፍቅርን መስርቷል። በስተንበርግ የ3 ማዕዘን ንድፈ ሐሳብ መሰረት በአንድ አካል ላይ ከተመሰረቱት ግንኙነቶች በሁለት ወይም ከዚያ በላይ በሆኑ አካላት ጥምረት ላይ የተገነቡ የፍቅር ግንኙነቶች የበለጠ ዘላቂ ናቸው ይላል። ስተንበርግ ፍጹም ፍቅር የሚለውን ፍቅር ቅርርብን፣ ስሜትንና ቁርጠኝነትን በማጣመር ለመግለጽ ተጠቅሟል። የዚህ አይነቱ ፍቅር በጣም ጠንካራና ዘላቂ ቢሆንም ስተንበርግ እንዲህ አይነቱ ፍቅር በጣም ጥቂት መሆኑን ይጠቁማል። 4 አባሪ የፍቅር ቲዮሪ 1987 ሲንዲ ሃዛን እና ፊሊፕ ሻቨር የተባሉ የዴንቨር ዩኒቨርሲቲ ተመራማሪዎች ስለ ፍቅር ስነ ልቦና ያላቸውን አስተያየት አካፍለዋል። ሮማንቲክ ፍቅር ልጆች ከወላጆቻቸው ጋር እንዴት ግንኙነት እንደሚፈጥሩ የሚገልጽ ባዮሶሻል ሂደት ነው ሲሉ ንድፈ ሐሳብ ሰጥተዋል። እንደ ሃቫን እና ሻቫር የፍቅር ትስስር ጽንሰ ሐሳብ የአንድ ሰው የአባሪነት ዘይቤ ፍቅር በከፊል የተገነባው ከወላጆቻቸው ጋር በነበራቸው ግንኙነት ነው። ይህ ተመሳሳይ መሰረታዊ ዘይቤ ወደ አዋቂነት አብሮ ይዘልቃል፣ እናም የወደፊት የፍቅር ግንኙነቶቻቸው አካል ይሆናል። 3ቱ የአዋቂ ትስስር ዘይቤዎች 1 መጨነቅ ይህ ዘይቤ ያለው ሰው ብዙውን ጊዜ የትዳር ጓደኛቸው እንደማይወዳቸው ስለሚሰማቸው ይጨነቃሉ። አንዳንድ ጊዜ ከትዳር ጓደኞቻቸው ጋር ለመሆን በጣም ይፈልጋሉ። ይህንንም ለማድረግ ሌላውን ሰው ይፈራሉ። 2 መራቅ ይህ ዘይቤ የተጠናወተው ሰው ከሌሎች ጋር መቀራረቡ አይመቸውም። በተጨማሪም ብዙውን ጊዜ በፍቅር ላይ እምነትን ለማዳበር ይቸገራል። 3 ደህንነቱ የተጠበቀ ስሙ እንደሚያመለክተው ደህንነቱ የተጠበቀ የአባሪ ዘይቤ በፍቅር ግንኙነት ውስጥ ደህንነቱ የተጠበቀ መሆንን ያካትታል። ደህንነቱ የተጠበቀ ሰው በፍቅረኛ የመፈንገል ወይም ፍቅረኛዬ ሌላ ሰው ይቀራረባል የሚል ጭንቀቱ በጣም አናሳ ነው። ሃዛንና ሻቨር በተጨማሪ የአንድ ሰው የፍቅር እና የመተሳሰብ ልምድ በእምነታቸው ላይ ተጽዕኖ እንደሚፈጥር፣ ይህም በፍቅር ግንኙነታቸው ውጤት ላይ ተጽዕኖ እንደሚያሳድር ሐሳብ አቅርበዋል። ይህም የፍቅርና የመተሳሰብ ልምድ ለአንዱ የፍቅር ዘይቤ ጥሩ ሲሆን ለሌላው ደግሞ ችግር ሊፈጥር የሚችል ዑደታዊ ሂደት ሊሆን ይችላል። 5 ሩህሩህና ጥልቅ ፍቅር እንደ አውሮፓ አቆጣጠር በ1988 የስነ ልቡና ባለሙያ የሆነው ኤለን ሃትፊልድ 2 መሰረታዊ የፍቅር አይነቶችን ወደ ፍቅር ንድፈ ሐሳቦች ጨምሯል። ሩህሩህ ፍቅር እና የጋለ ፍቅር ይባላሉ። ርህራሄ ያለው ፍቅር በመከባበር፣ በመተሳሰብ፣ በመዋደድና በመተማመን ይታወቃል። ይህ ፍቅር ብዙውን ጊዜ የሚፈጠረው እርስ በርስ በመረዳዳትና በመከባበር ስሜት ነው። ሁለተኛው የጋለ ፍቅር በጠንካራ ስሜቶች፣ በጾታዊ መሳሳብ፣
በጭንቀት እና በፍቅር ተለይቶ ይታወቃል። ሰዎች ለእነዚህ ኃይለኛ ስሜቶች አዎንታዊ ምላሽ በሚያገኙበት ጊዜ ደስታና እርካታ ይሰማቸዋል። አሉታዊ ምላሽ ሲሰጣቸው ደግሞ ብስጭት፣ ጭቅጭቅና ተስፋ የመቁረጥ ስሜት ያመጣባቸዋል። ሃትፊልድ የጋለ ፍቅር የሚፈጠረው ሰውየው አስቀድሞ ያሰበውን የሐሳብ ፍቅር በተግባር ሲሟላለትና አንዱ በሌላው ሰው ፊት ከፍ ያለ የፊዚዮሎጂ መነቃቃትን ሲያገኝ ነው። በዚህ ደረጃ ጥልቅ ፍቅር ወደ ርኅራኄ ፍቅር ያመራል። ይህም ፍቅርን እጅግ ዘላቂ እንዲሆን ያግዛል። ብዙ ሰዎች የርኅራኄ ፍቅርን ከጠንካራ የጋለ ፍቅር ጋር አጣምረው ለመኖር ቢመኙም ሃትፊልድ ይህ ግን በገሃዱ ዓለም ብርቅ ወይም ሬር ነው ብሎ ያምናል። በመጨረሻም ፍቅር እንዴት እንደሚፈጠርና እንደሚለወጥ ለማወቅ ብዙ የፍቅር ንድፈ ሐሳቦች አሉ። የእያንዳንዱ ሰው የፍቅር ስሜት ለነዚህ ንድፈ ሐሳቦች አስተዋጽኦ ያደርጋል። ይህም በፍቅር ላይ የተመሰረተ ግንኙነት እንዴት እንደሚጀመር፣ እንደሚያድግና እንደሚለወጥ በርካታ ማብራሪያዎችን እንድንሰጥ ይረዳናል። የዛሬው መሰናዶዬ በዚሁ ያበቃል። ሁላችሁንም አድማጭ ተመልካቾቼ ወዳችኋለሁ። እባካችሁ ይህንም ቪዲዮ ሼር በማድረግ ለእውነተኛ ፍቅር የምንሰጠውን ግብዓት እናጠናክር። በቀጣዩ ዝግጅቴ እስክንገናኝ ቸር እንሰንብት። ባባይ